وعلى آله وصحبه ومن والاه. وبعد مستمعي الكرام، السلام عليكم ورحمة الله وبركاته. إن شاء الله زاري من نتلمدو سورة القلم 34 ቁጥር ላይ በመነሳት የቁርአን ተፍሲር ማብራሪያችን ይቀጥላል። بسم الله الرحمن الرحيم. إن للمتقين عند ربهم جنات النعيم ይላል። 34 ቁጥር ላይ የምንነሳበት የአላህ ባሮች ጥንቁቆች የጸጋ ባለቤት የሆነ ጀነት እንዳላቸው እየተናገረ ነው። ትናንትና ላይ ባለፈው ትምህርታችን ላይ የዱንያን ጀነት ያላቸውን ሰዎች አይተናል። እዚህ ደግሞ የሚነግረን ምንድነው? አላህን ለፈሩ ጥንቁቅ ለሆኑ ሰዎች በአኺራ ሀገር ጀነት እንዳላቸው የዚያ ሙቃበላ ያያል። ኢነ ሊልሙተቂነ አላህን ለሚፈሩ ጥንቁቆች عند ربهم ከጌታቸው ዘንድ ተዘጋጅቶላቸዋል ጀናት النعيم የጸጋ ባለቤት የድሎት ባለቤት የሆነችውን የኒዕማ ባለቤት የሆነችውን ጀነት አዘጋጅቶላቸዋል። ይህንስ ሲል ከሃዲያን ምን አሉ? አማኞች ጀነት የሚገቡ ከሆኑ ለኛም ጀነት አለን አሉ። እኛም ቀድመን ነው የምንገባው። ከዚያ ምላሽ ሰጠ። አፈነጃሉል ሙስሊሚነ ከልሙጅሪሚን አፈነጃሉል ሙስሊሚነ ከልሙጅሪሚን የሚለው ተምሲሉ መቅሉብ ነው ይላል። አፈነጃሉል ሙጅሪሚነ ከልሙስሊሚን ነበር። ይሄ ለሙባለጋ ነው እንደዚህ ያደረገው ይላል። እነሱ እንደ አማኞች ጀነት እንገባለን ሲሉ አፈነጃሉል ሙስሊሚነ ሙስሊሞች እናደርጋለን ከልሙጅሪሚን እንደ ከሃዲያኖች ነው። ይሄ በቁርአኑ ግን ከሃዲያኖችን እንደ ሙስሊሞች ጀነት ልናስገባቸው እንችላለን? በፍጹም አያዩዋትም ማለት ነው። እነሱ እንዳሉት አይሆንም። ማለኩም ከይፈ ተሕኩሙን ማለኩም ምን ሆናችሁ ነው ማለት ነው። ጀነትን እናገኛለን የምትሉት ምን ሆናችሁ ነው? ከይፈ ተሕኩሙ እንዴት ነው የምትፈርዱት ነው። ከይፈ ተሕኩሙን እንዴት ነው የምትናገሩት? አረ እንዴት ነው የምትፈርዱት ማለት ነው። አም ለኩም ኪታቡን ፊህ ተድሩሱን ወይስ ለኩም ለናንተ ኪታቡን መላችሁ ፊህ በዚያ በመጽሐፍ ውስጥ ተድሩሱን የምታጠኑት የምታነቡት መጽሐፍ አላችሁ። ኢነ ለኩም ፊህ ኢነ ለኩም ለናንተ ፊህ በዚያ በመጽሐፍ ውስጥ አላችሁ የሚል መጽሐፍ ለማ ተኸየሩን የምትፈልጉት ነገር የምትመርጡት ነገር አላችሁ የሚል መጽሐፍ የምታነቡት አላችሁ እንዴ? የለም ነው። አምለኩም አይማኑን አለይና ባሊገቱን ኢላ የውሚል ቂያማ ኢነ ለኩም ለማ ተሕኩሙን አምለኩም ወይስ ለእናንተ አላችሁ አይማኑን ማለት ቃል ኪዳን አህድ ማለት ነው። አይና ሚና ከኛ የያዛችሁት አላህ ነው እንደዚህ የሚለው ከኛ ጋር የያዛችሁት ቃል ኪዳን በሐልፍ ማለት ነው። አይማን ማለት መሐላ ነው። በመሐላ የተበረታ የሆነ ቃል ኪዳን ከኛ ጋር የያዛችሁት አለን ጀነት እንደምናስገባችሁ ማለት ነው። ባሊገቱን ያቺ ቃል ኪዳን የምትደርስ ኢላ የውሚል ቂያማ እስከ የውመል ቂያማ ድረስ የሚደርስ ሳይፈርስ መሐላ ተጨምሮበታልና ጀነትን ልንሰጣችሁ ከኛ ጋር ቃል ኪዳን ይዛችኋል ወይ ነው። ያ ቃል ኪዳን ምን ነው? ኢነ ለኩም ለማ ተሕኩሙን ያ የምትፈርዱት ነገር ለእናንተ እንዳላችሁ ቃል ገብተንላችኋል ወይ። እነሱ የሚፈርዱት ማለት የጀነት ነን አማኞች እንደሚሉት ጀነት የሚገቡ ከሆነ እኛም ቀድመናቸው እንገባለን ብለዋል። ታዲያ በዚህ በምትሉት ነገር ቃል ኪዳን ከኛ ጋር ይዛችኋል ወይ ይላል አላህ። ምንም የለም። ሰልሁም ያ ሙሐመድ ነው። ሙሐመድ ወይ ጠይቃቸው እስቲ አዩሁም ቢዛሊከ አዩሁም ማንኛቸው እንደሆኑ ቢዛሊከ በዚህ ዘዒም ተያዥ የሚሆኑት በዚህ በሚናገሩት ንግግር ተያዥ የሚሆን ማን እንደሆነ ከመካከላቸው እስኪ ጠይቃቸው። አምለሁም ሹረካኡ ፈሊአቱ ቢሹረካኢሂም ኢን ካኑ ሷዲቂን አምለሁም ሹረካ ለነሱ አጋሮች አላቸው ኃላፊነትን የሚወስዱ በሚሉት ነገር ኃላፊነትን የሚወስዱ አጋር አላቸው
فليأتوا بشركائهم إن كانوا صادقين فليأتوا يامتوا مالا بشركائهم عقاري وچاچون ኃላፊነትን የሚወስዱ አጋሪዎች ካሏቸው እነዚያን አጋሪ ያንጡ إن كانوا صادقين በሚሉት ነገር እውነተኛ ከሆኑ يوم يكشف عن ساق ويدعون إلى السجود فلا يستطيعون يوم يكشف عن ساق የሚለው يوم يكشف عن ساق የሚለው ለሙተቆች ጀነት ተዘጋጅቶላቸዋል ብሎ ነበርና መቼ يوم القيامة ነው يوم يكشف عن ساق ባት የሚገለጥበት ቀን ማለት እዚህ ጋር ከሽፈ ሳቅ ብሎ ማለት መከራው በሚበረታበት ቀን يوم القيامة ማለት ነው ከሽፈ ሳቅ የሚሉት አረቦች ነገሩ የበረታ የሆነውን ነገር يوم يكشف عن ساق ይላሉ ነገሩ የሚበረታ ቀን እንደዚህ አድርገው ይገልጹታል ማለት ነው እና መቼ ነው ጀነት የተዘጋጀችላቸው ለሙተቆች يوم يكشف عن ساق ወይም ይሄን ወደፊት እዝኩር ብለን ወደፊት ራሱን አስችለን ልንተረጉመው እንችላለን يوم يكشف عن ساق መከራው በሚበረታ ቀን يوم القيامة ويدعون የሚጠሩ ቀን إلى السجود ወደ መስገድ فلا يستطيعون መስገድ አይችሉም يوم القيامة በአኺራ መስገድ ስግደት የለም ሶላት የለም ነበር ግን እነሱን አላህ Subhanahu Wa Ta'ala ለተውቢህ ለማዋረድ በዱንያ ላይ አይሰግዱም ነበርና ስገዱ ይላቸዋል እነሱ ግን فلا يستطيعون አይችሉም ማለት ይሄ የሚተጣጣፈው አካላችን ጉንበስ ስንል ጥፍጥፍ የሚለው ይዚያ ቀን እነሱ አንድ ዑዱ ዋሂድ ይሆናል ግርር ብለው ይቀራሉ ማለት ነው በዱንያ አልሰገዱማ خاشعة أبصارهم عيناتهم بفرحة تسبرالج ترهقهم ذلة وردة يشوفوناቸዋል وقد كانوا نبروا برقت نبروا يدعون بدنيا وعالم የሚጠሩ ነበሩ إلى السجود ወደ መስገድ እንዲሰግዱ ጥሪ ይደረግላቸው ነበር وهم سالمون እነሱ ሰላሙ ነው ምንም አይነት ችግር በሽታ ሳይኖርባቸው በሰላሙ ሲጠሩ ነበር ግን አልተቀበሉም ባለመቀበላቸው ምክንያት ዛሬ ስገዱ ሲባሉ ችሎታ አይኖራቸውም ማለት ነው فذرني ومن يكذب بهذا الحديث فذرني توኝ ይላል አላህ ومن يكذب بهذا الحديث በዚህ በክቱ በቁርአን የሚያስተባብሉ ሰዎች ሰነስተድሪጁሁም አዘናግተን እንይዛቸዋለን استدراج ማለት በማዘናገት ሳያስቡት ሳያውቁ من حيث لا يعلمون በማያውቁበት አቅጣጫ አዘናግተን እንይዛቸዋለን እንበቀላቸዋለን ይላል አላህ استدراج የሚባለው አንድ ነገር መጥፎ እየሰራ አላህ ድንበር እየጣሰ ያየው አላህ ዝም ብሎ ሲመለከተው استدراج ነው ያላጠፋ ሆኖ አይደለም ግን ጊዜ ጠብቆ ሊይዘው ፈልጎ ነው من حيث لا يعلمون ማለት በማያውቁበት አቅጣጫ ያላህ ጥፋት በምንኛው በኩል እንደሚመጣ ሳይውቁት ይይዛቸዋል ማለት ነው وأملي لهم إن كيدي متين وأملي لهم ለነሱ ጊዜ ሰጣቸዋለሁ ይላል ባጠፉበት ሰዓት ወዲያውኑ ማሪዛቸው ማለት ነው ግና إن كيدي متين በቀላ ግን ማለት ነው ከይዲ ማለት የኔ በቀላ ግን መቲን ብርቱ ነው በቀ ያስኳቸው ጊዜ አያያዜ ብርቱ ነው ይላል أم تسألهم أجرا فهم من مغرم مثقلون أم تسألهم يا محمد تطيقاچዋለህ እንዴ አጅረን ክፍያን በመታስተምርበት አስተምሮት በመትመክራቸው ምክር ክፍያን تطيقاچዋለህ እንዴ فهم بالنسو تادا من مغرم مثقلون እዚያ ከዳ ክፍያ መግረም ማለት እዳ ማለት ያስተምሮት እዳ መጠይቃቸው ሆኖ ከዚህ አዳ መስቀሉን ተጨንቀው ነው ወይ ተጨነቁን ማለት ወይም መስቀል ማለት ተጫናቸው ተከበዱ ሰቂል ማለት ከባድ ነው መስቀሉን ማለት ተጫናቸው ወይ የዳ ክፍያ
በአስተምሮት የምትጠይቃቸው የዕዳ ክፍያ ተጫናቸውን? የለም። ይህም አይደለም የከበዳቸው፣ እውነቱን መቀበል ነው የከበዳቸው እንጂ የዕዳ ክፍያ ተጭኗቸው ያ አይደለም የከበዳቸው። መግረም ዕዳ ነው። መስቀል ማለት መክበድ። የዕዳ ክፍያ የአስተምሮት ዕዳ ኑሮባቸው የዕዳ ክፍያ ተጫናቸው እንዴ? አይደለም። አማ عندهم الغيب فهم يكتبون አማ عندهم الغيب ወይስ ከነሱ ዘንድ የሩቅ ሚስጥር فهم يكتبون የሚጽፉት የሩቅ ሚስጥር አላቸው? የሩቅ ሚስጥር ማለት ምን ማለት ነው? እነሱ ከአማኞች የተሻሉ መሆናቸውን የሩቅ ሚስጥር የሚያውቁት ነገር አለ ወይ? እነሱ እንደሚሉት ማለት ነው። فهم يكتبون እነሱ ይጽፋሉን? የሩቅ ሚስጥር ከአማኞች የተሻሉ መሆናቸውን የሩቅ ሚስጥር ኑሮ ከነሱ ዘንድ ይጽፋሉን? የለም። فاصبر ትግስት አድርግ ያ ሙሐመድ لحكم ربك ለጌታ ፍርድ ታገስ። ولا تكن አትሁን كصاحب الحوت እንዳሰው ባለቤት። ያሰው ባለቤት ማን ናቸው? ኑህ ኢብኑ መታ አለይሂ ሰላም ኑህ ናቸው ያሳ ባለቤት የሚባሉ። አሳ ነባሪ ውጧቸው የነበረ ማለት ነው። ኑህ አለይሂ ሰላም ወደ አንድ ሀገር ተልከው ዳዕዋ በሚያደርጉበት ሰዓት ተቀባይነትን ሲያጡ ሰው ያልቀበላቸው ሲሉ ወደ ሌላ ሀገር ሸሽተው ለመሄድ በመርከብ ወጥተው ነበር። ያን ጊዜ ነው አሳ ያወጣቸው። ኢዝናዳ ተጣሩ ጊዜ ኑህ አለይሂ ሰላም ወሆ መክዙም እነሱ በጭንቀት ተውጠው አሳ ነባሪ ሆድ ውስጥ ሆነው በጭንቀት ተውጠው ጌታቸውን ተጣሩ። ያ ጥሪው ምንድን ነበር? ላ ኢላሃ ኢላ አንተ ኢኒ ኩንቱ ሚነ ዛሊሚን የሚለው የቁርአን አንቀጽ ነው። አላህ ሱብሓነሁ ወተዓላ በልባቸው ውስጥ አፈሰሰላቸው፣ ኢልሃም አደረገላቸውና ይህንን ጥሪ ሲያደርጉ አሳው እንዲተፋቸው ሆኑ። ታዲያ እንደዚህ አይነት የአሳ ባለቤት ማለት አሳ ስለዋጣቸው ነው። አሳ እንደዋጣው ሰውዬ እንዳትሆን ትግስት በማጣት ነው። ዩኑስ አለይሂ ሰላም ጌታቸው ሳይፈቅድላቸው ነው ወደ ሌላ ሀገር ተሰላኩበት ሀገር ወደ ሌላ ሀገር የኮበለሉት። ሱረቱ ሷፋት ላይ በተሟላ ሁኔታ ይመጣል ኢንሻአላህ። እዛ ላይ የሚናገረው ነገር አለ። ኢል አበቀ ኢለል ፉልኪ አልመሽሑን ይላል። ወኢነ ዩኑስ ለሚነል ሙርሰሊን ኢል አበቀ ኢለል ፉልኪ አልመሽሑን ፈሰሐመ ፈካነ ሚነል ሙደሐዲን ነው የሚለው እዛ ላይ ሱረቱ ሷፋት ላይ። እንዴት ነው አሳ ያወጣቸው? እዛው ላይ የተሟላ ቢመጣም ትንሽ ለመጠቆም ያክል ወደ መርከቧ ሲሳፈሩ ያቺ መርከብ አንድ ሰው መቀነስ እንዳለበት ታቅመ በላይ ተጭና አንድ ሰው ካልተቀነሰ ሁሉም እንደሚሰምጥ ታወቀና መሐከል ተደረሱ። መሐከል ነው ያ የሚቀነሰው ባህር ላይ ነው መጣል ያለበትና ማን ይጣል ተብሎ ሲባል ማን ራሱን አሳልፎ ለሞት የሚዳርጋል? እጣ ይጣል ተባለ። ደሞም ሌላ የሚባል ነገር አለ። ይሄ አንድ ሰው መቀነስ አለበት ተብሎ ነው ከብዷት ነው እየተባለ ያለው። እጣ ሲጣል ሶስቱም ጊዜ እጣው የወደቀው በዩኑስ ላይ ነው አለይሂ ሰላም። የመጀመሪያው ሲወድቅ እንዴት የምናውቀው ሷሊህ ሰው ነው እንዴት እሱ ሊጣል ይችላል? ሌላ ላይ ቢወድቅ ተብሎ ሲባል ሶስቱም በሳቸው ላይ ወደቀ። ራሳቸውን አሳልፈው በባህር ላይ ጣሉ። አሳው ተቀበላቸው። የአላህ ትእዛዝ ስለሆነ ይሄ ያንተ ቀለብ አይደለም እንዳትነካ ተባለ። አሳው ወስዶ ዳር ላይ ነው ወደፊት እንደሚመጣው ይጣላቸው ማለት ነው። ሌላው የሚባለው ደግሞ መርከቧ ላይ ያለችው በሰዓቱ ኮብሎ ተጌታው ኮብሎ የመጣ ውስጧ ካለ አትንቀሳቀስም በዚያ ምክንያት ነው ይባላል። ታዲያ ማን ነው ሲባል ሁሉም ምን አይደለም ማለት ከጌታቸው የኮበለሉት ዩኑስ ናቸው አለይሂ ሰላም። እሳቸው ላይ ወደቀ። ራሳቸው ወርደው ለባህር አሳ ነባሪ ቀለብ ሆኑ ማለት ነው። ግን የአሳ የሚገርመው ነገር አላህ Subhanahu Wa Ta'ala እንዳይበላው ያንተ ቀለብ አይደለም እንዳትነካ ተብሎ ምናቸውንም አልነካም ነው የተባለው። طيب እንቀጥላለን ኢንሻአላህ። ታዲያ
ለውላ አን ተዳረከሁ ኒዕመቱ ሚን ረቢሂ ለኑቢዘ ቢልዓራኢ ወሁወ መዝሙም። ለውላ አን ተዳረከሁ ባታገኘው ኑሮ ኒዕመቱ ሚን ረቢሂ ከጌታው የሆነች ጸጋ ባታገኘው ኑሮ እዝነት ማለት ነው። ለኑቢዘ ቢልዓራ ለኑቢዘ ይጣል ነበረ ቢልዓራኢ ምድረ በዳ ላይ። ምድረ በዳ ማለት ምንም ዛፍ ምናምን ከሌለበት ላይ ይጣል ነበር። ግን የጌታው እዝነት ሆነና የጣለው አላህ የጣላቸው ወንዙ ጨረቻ ላይ ነው። ከዛ በኋላም ምን ሆነ? ዛፍ በቀለላቸው ይላል። ፈአንበትና ዐለይሂ ሸጀረተን ሚን የቅጢን ይላል። ፈአንበትና ዐለይሂ ሸጀረተን ሚን የቅጢን የቅል ዛፍ አበቀልንለት ይላል። እዚህ ምድረ በዳ ላይ ሳይወድቁ እዛ እንትን ወንዙ ዳር የአሳ ሲተፋቸው ወዲያው ነው የቅል ዛፍ በቀለላቸው። ቦታው ላይ በደንብ ይብራራል። ወሁወ ዩኑስ አለይሂ ሰላም መዝሙም ተወቃሽ በሰሩት ስራ ጌታቸው ሳይፈቅድላቸው በመሄዳቸው ተወቃሽ ሲሆኑ ምድረ ሜዳ ላይ ይጣሉ ነበር። ፈጅተባሁ ረቡሁ ፈጅተባሁ እኽታረሁ እስጦፋሁ ማለት ነው። መረጠው ረቡሁ ጌታው ፈጀዐለሁ አደረገው ዩኑስን አለይሂ ሰላም ሚነ ሷሊሒን ተመልካሞች ታንቢያዎች እንደገና አደረገው። እንደገና ከዛ ካሳ ነባሪ ሆድ ከወጡ በኋላ አላህ መልእክተኛ ያደረጋቸውና መልእክተኛ አድርጓቸው ተቀበለዋቸዋል። ወአርሰለሁ ኢላ ሚአቲ አልፊን አው የዚዱን ይላል። ወደ 100,000 ሰዎች ወይም ከዚህ በላይ ወዳሉ ላካቸውና ተቀባይነትን አግኝተው ነው እስከ ለተሞታቸው ድረስ ያሳለፉት ማለት ነው። ወየካዱ الذين كفروا ليزلقونك بأبصارهم ወይን ይችኑን ሙኸፈፋናት ይላል። ወይነሁም ከሃዲያኖች ይኸው ይቺ 50 እስከ 52 ሁለት አንቀጾች መክይናት ብለናል። መጀመሪያውም ላይ ወየካዱ الذين كفروا ليزلقونك بأبصارهم لما سمعوا الذكر ይሄ የመካ አንቀጽ ነው። መካ ያሉ ገና ሂጅራ ሳያረጉ ወረደ ነው። ወይነሁም ማለት ነው እነሱ ወየካዱ الذين ሙኸፈፋናት ስል ወይነሁም ነበር ማለት ነው። የካዱ الذين كفروا እነዚህ የካዱት ቀረቡ ለዩዝሊቁነከ ለየዝሊቁነከ በሁለቱም ይቀራል። ሊያጠፉ ቀረቡ ቢአብሷሪሂም ባይናቸው ሊያጠፉ ባይና ይበላ እንደሚባል በጣም አፈጠጡ በጥላቻ አይን በማየት ማለት ነው። ለማ ሰሚዑ ዚክረ መልእክቱን ቁርአንን የሰሙ ጊዜ ሲነበብ ወየቁሉነ ይላሉ ኢነሁ ለመጅኑን አረ እንደውም እነሱ እብድ ነው ይላሉ። ኢነሁ ሙሐመድ ለመጅኑን የተረጋገጠ እብድ ነው ይላሉ። ወማ ሁወ የቁርአን አይደለም ኢላ ዚክሩ ሊልዓለሚን የዓለማት ተግሳጽ እንጂ ሌላ አይደለም። የዓለማት ተግሳጽ እንጂ ሌላ ያልሆነ ሆኖ እያለ እነሱ ደግሞ እብድ ነው ይላሉ። ቁርአንን ይዘው በመምጣታቸውና ቁርአንን ሲያነቡ ሲሰቡ ዛሬው ተፍሲር እዚህ ላይ ያቆማል። ሰለላሁ ዐላ ሰይይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። በኸይር ኡስታዙና ኢንሻአላህ ጥያቄ ያላችሁ 15 ቁጥር ገቡ ኢንሻአላህ። ወረጅ ጥያቄ ያለው ብቻ ጥያቄ ያላችሁ ብቻ ረምላ ጥያቄ ያለሽ ጥያቄ ያለው ብቻ ጥያቄ ያለው ብቻ። እሺ 15 ቁጥር ግባ 15 ቁጥር ግቢ ፈተያ ጥያቄ ካለሽ 15 ቁጥር ግቢ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ኡስታዝና 49 ላይ ለውላ አንተ ዳረከሁ ኡመቱ ሚን ረቢሂ ለነቢዩ ቢልዓራ